What's up, guys? This is HB English with Bobby. Today, I'm gonna teach you about food-related vocabularies. Stay with me. How can we say ምሳ እንብላ፣ ምሳ ቀርቧል፣ ወይም ብላ ጉረስ፣ እንዳንቅ ወይም ማነቅ የሚለውን በምግብ ስናይ ከዛ ጨርሰ ብላ፣ አወራርደው እነዚህን የመሳሰሉትን እናያለን ማለት ነው። Stay with me. ለምሳሌ የሆነ ሰው እና እየበላን እንብላ ማለት ከፈለግ ምን እንላለን ማለት ነው። ሌትስ ሃቭ ላንች። ለምሳሌ ምሳ እንብላ ማለት በፈልግ ሌትስ ሃቭ ላንች እንላለን ማለት ነው። ሌትስ ሃቭ ላንች እንላለን ማለት ነው። ሌላ ምሳ ቀርቧል ማለት በፈልግ ምን እንላለን? ዲነር ኢዝ ሰርቭድ፣ ዲነር ኢዝ ሰርቭድ እንላለን ማለት ነው። ሌላው ደግሞ የሆነ ሰው እየበላን ያለው ወይም ደግሞ ብቻውን እየበላ ያለ አቁሞ ብናየው ቁረስ ወይም ብላ ማለት በፈልግ ምን እንላለን ማለት ነው። ሃቭ ኤ ባይት፣ ሃቭ ኤ ባይት እንላለን ማለት ነው። ማነቅ የሚለውን ለምግብ ለምሳሌ እንዳያንቅህ ማለት ብንፈልግ እንላለን ማለት ነው። ዶንት ቾኪን፣ ዶንት ቾኪን። ቾኪን ማለት ማነቅ ነው ለምግብና ዶንት ቾኪን እንላለን ማለት ነው። ሌላው ደግሞ ለምሳሌ አብዝቶ ሲጎርስና ወይም ደግሞ ያንቀዋል ብለን ከፈራን ህፃንም ሊሆን ይችላል አዋቂም ሊሆን ይችላል ምን እንላለን ማለት ነው። ዋሽ ዳውን፣ ዋሽ ዳውን፣ አወራርደው። ለምሳሌ በውሃ አወራርደው ማለት ብንፈልግ ምን እንላለን? ፕሊስ ዋሽ ዳውን ዊዝ ዋተር፣ ፕሊስ ዋሽ ዳውን ዊዝ ዋተር እንላለን ማለት ነው። ምን አለ ማለት ነው? በውሃ አወራርደው እያልን ነው ማለት ነው። ሌላኛው ደግሞ ጨርሰ ብላ ወይም ደግሞ ጨርሰ ጠጣ ማለት ብንፈልግ ምን እንላለን? ለምሳሌ ጨርሰ ብላ ማለት ብንፈልግ ኢታፕ፣ ኢራፕ፣ ኢራፕ እንላለን ማለት ነው። ሌላ ደግሞ ጨርሰ ጠጣ ማለት ብንፈልግ ምን እንላለን ማለት ነው? ድሪንክ አፕ፣ ድሪንክ አፕ፣ ድሪንክ አፕ እንላለን ማለት ነው። This is what I have served for today. If you learned from this video, don't forget to like and subscribe my YouTube channel. Stay safe.